ዛሬ ያመጣሁላችሁ ሰናመኪ የምትባለዋ ዛፍ ናት ማለት ነው። ይሄ ሰናመኪ የምንለው ብዙ ጊዜ ሰና በመባል ይታወቃል ወይ ደግሞ ሳይንቲፊክ ኔሙ ኢዩፎርቢያ ይባላል። የተለያዩ ዝርያዎች አሉት። በሀገራችን ወደ አፋር አካባቢ በከፍተኛ ደረጃ ይበቅላል። ሰናመኪ የምትለዋ ስም የተሰጠበት ምክንያት ግን ረሱላችን አለይሂ ሰላቱ ወሰላም ይችን በመድኃኒትነት ይችን ቅጠል ይጠቀሟት ነበረ። ሰሃባዎች ወደ ኢትዮጵያ ወይ ደግሞ ወደ ሀበሻ በተሰደዱበት ጊዜ ይችን ዛፍ ያገኟታል ከነቅጠሏ። ስለዚህ ለመድኃኒትነት እንደምትጠቅማቸው ስለሚያውቁ መንገድ ላይ ሲያዩት ሰናመኪ ብለው ጠሯት። እቺ መካ ላይ የምናቃት ሰና ናት ብለው ስያሜ ሰጧት ማለት ነው። ስለዚህ ኢንሻአላህ ሰናመኪ እያልን ነው እኛም የምንጠቀመው ማለት ነው። ስሟን ሰናመኪ እያልን እንጠራታለን። طيب እንግዲህ ረሱላችን አለይሂ ሰላቱ ወሰላም አስማ ቢንት ዑመይስ ጋር ይሄዱና ምን ይሏታል? ቢማዳ ተስተምሺ ይሏታል። ሆድ በሽታ ያለባቸው ሰዎችን በምንድን ነው የምታከሚያቸው? የህክምና አገልግሎት ስለምትሰጥ ይሄን ጥያቄ ይጠይቋታል። قالت بالشبروم አለቻቸው። ሽብሩም የሚባል ሐሩን ጃር ይሄማ በጣም የሚያቃጥልና መራራ ነው አሏት። ከዛ ሱማ አስተምሺ ቢሰና አሏት ብላ መለሰችላቸው። ሰናን እጠቀማለሁ ከዛ በኋላ ሲሏት ረሱላችን ሰለላሁ ዐለይሂ ወሰለም لو كان شيء يشفي من الموت لكان ሰና ሞትን ማዳን የሚችል ነገር ቢኖር ኖሮ ሰና ነበር ሊሆን የሚችለው ብለው ረሱላችን ሰለላሁ ዐለይሂ ወሰለም በከፍተኛ ደረጃ ማረጋገጫ ሰጥተውታል ማለት ነው። እንግዲህ ሰናመኪን ረሱላችን ሰለላሁ ዐለይሂ ወሰለም ሞት መዳን ቢችል ኖሮ ሊያድን የሚችለው ሰናመኪ የምትባለው ቅጠል ናት። እቺ ቅጠል በውስጧ እንግዲህ ስሮች አሏት። ስሮቿ በጣም ከፍተኛ የሆነ መድኃኒትነት አላቸው። ግንድ አለው፣ ቅጠል አለው፣ እንደዚህም ደግሞ ፍሬውን የያዘው ቅርፊት አለ። እነዚህም በአጠቃላይ አብሮ መጠቀም ይቻላል። ብዙ ጊዜ አንዳንድ ጥናቶች ሲናገሩ አበባማ የሆነ ፓርት አለው። ያንን አበባ የሚያጠቡ ሰዎች ቢጠቀሙት ጡታቸው በጣም በከፍተኛ ደረጃ ጡት ወተት እንዲኖረው ያደርጋል ይላሉ። ግን በአጠቃላይ ኢንሻአላህ አሁን እኛ የምንወያየው ቅጠሉንና ቅርፊቱን የፍሬው ቅርፊት ጠቅላላ በአንድ ላይ ተፈጭቶ በዱቄት መልኩ ብንጠቀመው ለጤና ጠቃሚ እንደሚሆን ማየት ይቻላል ማለት ነው። እንግዲህ ረሱላችን አለይሂ ሰላቱ ወሰላም እንደተናገሩት ከሞት በስተቀር ሊያድን የሚችል ትልቅ ጠቀሜታ ያለው ዛፍ ነው። በተለይ ሆዳችን ላይ ያሉ ነገሮችን የማስወገድ አቅም አለው። ሌግዤቲቭ የምንለው የማስቀመጥ